ሰላም እንዴት ናችሁ? ዳንኤል እባላለሁ። ዛሬ ስለ ጓደኞቼ እና ስለ ምን አይነት ጓደኞች እንዳሉኝ እነዛም ጓደኞቼ ለእናንተ ስለሚጠቅሙ እናንተም ጓደኞች እንድታደርጓችሁ እመክራችኋለሁ። አብራችሁ በመጀመሪያ የመጀመሪያ ጓደኛዬ ልትገረሙ ትችላላችሁ፣ ግን ኮሜዲያን እሸቱ መለሰ በጣም ወደው የማከብረው ጓደኛዬ ነው። ላታምኑ ትችላላችሁ። እሱ ብቻ አይደለም፣ ማን ያዟል እሸቱም ምርጥ ጓደኛዬ ነው። ለስነ ወርቅ ታየም ጓደኛዬ ነው። ሌሎች ጓደኞችም አሉ። እንዴት ነው ጓደኛ ያደረኳቸው? ከነዚህ ጓደኞቼስ ምን አይነት ነገሮች ተጠቀምኩኝ? ለምንድን ነው ለእናንተስ እነዚህን ጓደኞች እንድታደርጓቸውና እንዴት ነው ጓደኞች የምታደርጓቸው የሚለውን አብረን እናያለን ማለት ነው። ሁል ጊዜ ስለነሱ ላወራ እችላለሁ። ወደፊትም እነሱ የሰጡኝን ምክሮች ለእናንተ ላጋራ እችላለሁ። ይህ ብቻ አይደለም። እነዚህ ጓደኞቼ ጥቂት የሚባሉት ኢትዮጵያ ውስጥ ያሉ ናቸው። እዚህ ሀገርም እንዳስሳለን የተለያዩ ጓደኞች እንዳሉ ትረዳላችሁ። በዛም እናንተም ጓደኞች ታደርጓቸዋላችሁ ማለት ነው። እሺ፣ የመጀመሪያ ጓደኛዬ እሸቱ መለሰ ነው። እሸቱ መለሰ ኮሜዲያን እሸቱ መለሰ እንዴት ነው ጓደኛ የሆነኝ የሚለውን እንመልከት። በመጀመሪያ ያው ጓደኛ ሲባል መጀመሪያ ሊመጣ የሚችለው ነገር ምንድን ነው? አንድን ነገር ስትፈልጉ ወይም ደግሞ የሆነ ነገር ስትፈልጉ ለጓደኛችሁ ታማክራላችሁ፣ ጉዳያችሁን ማለት ነው። ያንን ጓደኛችሁም እንደራሱ ችግር አድርጎ ያንን ችግራችሁን አብሮ የሚጋራችሁ ከሆነና ችግራችሁን ለመፍታት የሚጥር ከሆነ ያ ጓደኛ ነው የሚባለው አይደለ? ወይም ደግሞ ሀሳባችሁን ሼር የምትደራርጉት ጓደኛ ሰው ያ ጓደኛችሁ ሊሆን ይችላል። ከነዚህ ጓደኞቼ ውስጥ አንዱ ማን ነው ማለት ነው? እሸቱ መለሰ ነው። እንዴት ነው ጓደኛ የሆነው ወደሚለው እንምጣ። ይህ ጓደኛዬ በጣም የምወደው የማከብረው ነው። ይሄ ኮሜዲያን ኮሜዲውን ዘና ለማለት ምናምን ገባው ዩቲዩብ ላይ ማለት ነው። ኮሜዲ ስከታተል ሳኩኝ፣ ደስ አለኝ ምናምን ነገር መከታተል ጀመርኩኝ ማለት ነው። የእሱ ቪዲዮዎች በመጡ ላይ ቁጥር ቁጭ ብዬ አዳምጣለሁ። ቢኮዝ ሂ ኢዝ ማይ ፍሬንድ። ዘን ምን ተፈጠረ? የሆነ ጊዜ ላይ ቁም ነገር አነሳ ማለት ነው። ቀልዶች እንደሚያውቅ ነበር የማስበው፣ ግን ከዛ በተጨማሪ ቁም ነገረኛ፣ እንደውም ከቁም ነገሮቹ የተነሳ በጣም ትልቅ የሆነ የተከበረ ሰው እንደሆነ ተረዳው ማለት ነው። ስለዚህ ምንድን ነው የነገረኝ ነገር ምንድን ነው እሱ እያስተማረኝ ያለው ነገር ወደሚለው መግባት ጀመርኩ ማለት ነው። ስለዚህ ብዙ ምክሮችን እሱ ነግሮኛል ማለት ነው። ስለዚህ እናንተም እነዚህ ምክሮችን ተግባራዊ እንድታደርጉ ወይም እንድትጠቀሙበት ቪዲዮውን እዚህ ጋር ገብታችሁ በማስቀምጥላችሁ ሊንክ ገብታችሁ ብታዩት ትጠቀሙበታላችሁ ማለት ነው። ሁለተኛው ማን ያዟል እሸቱ ነው። ማን ያዟል እሸቱ መቼ ነው ያገኘሁት? እንዴት ነው ያገኘሁት? እንዴትስ ጓደኛዬ ሊሆን ቻለ? እሺ፣ በመጀመሪያ ማን ያዟል እሸቱን ያገኘሁት ዩኒቨርሲቲ ነበር። ዩኒቨርሲቲ አስቶ በመማርበት ጊዜ ተጠርቶ እንግዳ ሆኖ መጥቶ ነበር። በመጣበት ጊዜ የሚያስተምረን ትምህርት ምንድን ነበረ? ያስተማረን ትምህርት ምንድን ነበር? ሞቲቬሽን ነበረ። ራሳችንን ድሪም ሊኖር እንደሚገባ፣ ያንን ድሪማችንን ማሳካት እንዳለብን፣ ችግሮቻችን መጋፈጥ እንዳለብን እና የተለያዩ ምክሮችን ሲመክረን ነበር። እኔም ያን ምክንያት አድርጌ ቪዲዮዎችን ልመልከት በሚል ገባሁኝ ማለት ነው። እና በነገራችን ላይ እዛ ጋር አንድ የተፈጠረ ችግር ነበር። ምንድን ነው? ከዛ መካከል ያንተ ወደፊት መሆን የምትፈልገው ምንድን ነው ተብሎ ከተጠየቁት ውስጥ አንዱ እኔ ነበርኩኝ። እና ምንም መልስ አልነበረኝም። ምክንያቱም ልናገረው የምችለው እና እዛ ጋር ያለሁበት ቦታ የተለያየ ነገሮች ነበሩና እሱ ብቻ አይደለም ጭራሽ አላማም አልነበረኝ። ከዛ የተነሳ ልነግረው አልፈለኩም ነበር። እናም ጸጥ አልኩኝ ማለት ነው። ከዛን እሱም ደጋግሞ ጠየቀኝ። ልመልስለት ባለመቻሌ ወደ ሌሎች ልጆች ዞሮ ሌሎችን መጠየቅ ጀመረ። ሌሎችም የተለያዩ መልሶችን መለሱላቸው። እኔ ፓይለት መሆን እፈልጋለሁ፣ ፓይለት ለመሆንም እነዚህ ነገሮችን እያደረግኩኝ ነው ብለው መለሱለት። ዛስ ግሬት ማለት ነው። እና እኔም ከዛ በኋላ ያንን ነገር ምንድን ነው የተፈጠረው ነገር ወደ ማለቱ በስራ ባልመጣበትም አሁን ላይ ግን ሪያላይዝ እያደረኩት መጣሁኝ። ምንድነው ችግሩ የነበረው? የገባሁበት ዩኒቨርሲቲ ኢዝ ሶ ዲፈረንት ፍሮም ማይ ሆቢ ማለት ነው። ምክንያቱም የኢንጂነሪንግ ነበር። አክቹዋሊ ኢንጂነሪንግ ያው የትኛውንም አይነት ፊልድ ያጠቃልላል ብዬ አስባለሁ። ምክንያቱም በውስጡ የተለያዩ ፊልዶችን ያቅፋል፣ ብዙ ፊልዶችን ያቅፋል።
ግን ምንድን ነበረ እኔ ፈልገው የነበረው ስለ ቢዝነስ ነበረ። ስለ ቢዝነስ ማወቅ ፈልግ ነበረ። በእርግጥ ያንን ስለ ቢዝነስ እፈልጋለሁ የሚለውን ሀሳብ ደግሞ መናገር አልቻልኩም ነበር። ምክንያቱም አላወቅኩትም ነበር። ኢቭን ኢፍ መሆን የምፈልገው ይሄንን ነው ብዬ መግለጽ ባልችልም ግን ደግሞ ውስጤ ነበረ። ያን እንዴት እንዳወቅኩት አሁን ላይ የተረዳሁት ማለት ነው። ስለዚህ ማን ያዘዋል እሸቱን መከታተል ጀመርኩኝ። አእምሯችን እንዴት ነው የሚሰራው ወደሚለው ጥያቄዎች ብዙ ገለጻዎች ሲሰጣየሁት ማለት ነው። ስለዚህ እሱም አንድ ጓደኛዬ ነበር። ሌላው ስነወርቅ ታዬ ነው። ስነወርቅ ታዬ ብዙዎቻችን እናውቀዋለን፣ ሁላችሁም ታውቁታላችሁ። አሁን የጠቀስኳቸውን በሙሉ ታውቃቸዋላችሁ። ይሄኛው ግን የሚለየው በምንድን ነው? ከሱ በጣም የተማርኩትም ነገር ምንድን ነው? አንድን ነገር ሲያስረዳ በጣም ስትሪክት ሆኖ ነው፣ በቃ ስቴፕ ባይ ስቴፕ ነው የሚያስረዳው እና ከዛ የተነሳ እሱም ምርጥ ጓደኛዬ መሆን ጀመረ ማለት ነው። ስለዚህ ጓደኛዬ ስነወርቅ ታዬ እሱ ያቀኝም እኔ በደንብ ነው የማውቀው። የሚመክረኝ ምክሮችም በጣም ጠቃሚ ነበሩ ማለት ነው። ስነወርቅ ታዬ ከልብ ነው የማመሰግነው። ምክንያቱም በተወሰነ ጊዜ የሚያስፈልገኝ የነበረው ምንድነው? ሞቲቬሽን ነበር። እነዛ ሞቲቬሽኖች ደግሞ በስርዓት ተደራጅቶ ያገኘሁት እሱ ጋር ነበር። ስለዚህ ስነወርቅ ታዬን ጓደኛችሁ እንድታደርጉ ትጋብዛችኋለሁ ማለት ነው። ከዚህ በተጨማሪ አሁን ላይ ደግሞ ወደ ውጭ ሀገር በተለይ ደግሞ የጃክማ የቻይናው ልዑል ምለው ጃክማ ነው። ጃክማ ትንሽ እንግሊዘኛ ስለምረዳ እሱ ሲናገር ትንሽ እሰማዋለሁ እና የሚናገራቸው ሀሳቦች በጣም ፓወርፉል ናቸው። ከዛም ውስጥ ኢቨን እኔ እንዳያመልጠኝ ብዬ ከዩቲዩብ ላይ የተናገራቸውን ድምጾች በስርዓት ጽፌ አስቀምጫለሁ ማለት ነው እና እነሱንም አጋራቸዋለሁ፣ የሚያጋራችሁ ይሆናል። ስለዚህ ጃክማ ኢንቨስተር ነው እና ከሱ ከሚናገራቸው በላይ ስለ ህይወቱን የሚያስረዳበት መንገድ በጣም ጠቃሚ ሆኖ አግኝቼዋለሁ እና እሱም ጓደኛችሁ እንዲሆን ይፈልጋሉ። ብዙ ፌለር ባጋጥማችሁ ሰዓት በጣም ምርጥ ጓደኛ ከፈለጋችሁ ጃክማ ነው። ምክንያቱም እሱ የደረሰበትን ሌሎቻችን ደርሶብናል ማለት አንችልም። ጃክማ እዚህ ጋር ሁልጊዜ አስቀምጥላችኋለሁ የምጠቅሳቸውን ሰዎች ቪዲዮዋቸውንም በዛው ልክ አስቀምጥላችኋለሁ። ጃክማ በጣም ብዙ ሀስሎችን አልፎ ነው እዚህ ደረጃ ላይ የደረሰው እና አሁን ደግሞ አሊ ኤክስፕሬስ የተባለ ካምፓኒ መስርቶ ያለ ትልቅ ሰው ነው ማለት ነው። ቢዝነስ ማን ነው ማለት ነው። እና እሱ ብቻ አይደለም ሌሎችም አሉ እና ወደፊት ተዘጋጅቼ በደንብ እመጣለሁኝ። ስላዳመጣችሁኝ ከልብ ነው የማመሰግነው። ሰላማችሁ ይብዛ። ቴንኪው